በጌታ የተወደዳችሁ ቅዱሳን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እያልኩኝ ዛሬ የመንፈስ ቅዱስ ማንነት በሚል ርዕስ ትምህርታችንን እንቀጥላለን። ይህ ያህዌ ኒሲ መንፈሳዊ ትምህርትና የስብከት አገልግሎት መሰረታዊ የክርስትና እምነት ትምህርት በዩቲዩብ ቻናልና በቲክቶክ የሚተላለፈው ለሁሉም እንዲደርስ ፎሎ፣ ላይክ፣ ሼር፣ ሪፖስት እንድታደርጉ በጌታ ፍቅር እጠይቃችኋለሁ። በባለፈው ትምህርታችን ስለ እግዚአብሔር ወልድ ማንነት ተመለከትን ሲሆን ዛሬ ደግሞ ከእርሱ በመቀጠል የመንፈስ ቅዱስ ማንነት የምንመለከት ይሆናል። ስለ መንፈስ ቅዱስ ያለው ትምህርት ስለሚሰፋ በሁለት ክፍል እንመለከታለን። ክፍል 1 የመንፈስ ቅዱስ ማንነት። በቅድሚያ መንፈስ ማለት ምን ማለት ነው ከሚለው እንጀምራለን። መንፈስ የሚለው ነጠላው ስያሜ በብዙ ቁጥር ሲጠራ መናፍስት ተብሎ የሚገለጽ ሲሆን መጽሐፍ ቅዱስ ስለ መናፍስት የሚያስተምረንን በጥቂቱ በማየት ወደ ዋናው ርዕሳችን እንገባለን። መናፍስት የሚባሉት በዓይናችን ማየት የማንችላቸው የማይዳሰሱና የማይጨበጡ ረቂቃን የሆኑ የራሳቸው የሆነ ማንነትና አካል ያላቸው እንደሆኑ ለምሳሌ እግዚአብሔር፣ የእግዚአብሔር መላእክት በየወገናቸው በራእይ ምዕራፍ 4 የምናነባቸው ሰማያዊ ፍጥረታት፣ ከመላእክት ወገን የሆኑ የወደቁ መላእክት ወይም ርኩሳን መናፍስት፣ ሰው በሞት ከስጋው ሲለይ የሚኖረው አካል፣ እንዲሁም ሰው ስጋ መንፈስና ነፍስ ያለ ፍጡር በመሆኑ የሰውን መንፈስ ጨምሮ እነዚህ በሙሉ መናፍስት በመባል ይታወቃሉ። ትምህርታችንን ወደፊት ስንቀጥል በየርዕሶቹ ስር እንመለከታቸዋለን። አሁን ግን መንፈስ ቅዱስ ማን ነው የሚለውን ስናይ መንፈስ ቅዱስ ከሥላሴ አካል አንዱ የሆነ የመጽሐፍ ቅዱስ ደራሲ ከአብና ከወልድ ጋር በመለኮት በባህሪ በአኗኗር በኃይል በስልጣንና በክብር እኩል የሆነ አምላክ ነው። ለዚህም የመጽሐፍ ቅዱስ ማስረጃ እንደሚከተለው እንመለከታለን። ዘፍጥረት ምዕራፍ 1 ቁጥር 1ን ስናይ መንፈስ ቅዱስ ከአብና ከወልድ ጋር በሥላሴ አንድነት ሰማይና ምድርን የፈጠረ መሆኑን፣ በተለይም ቁጥር 2 እንደሚታየው መንፈስ ቅዱስ የምድርን ባዶነት ለመሙላት ለማስወገድና ምድር ገጽታዋ አሁን ወደ ነበረው ለማምጣት መንፈስ ቅዱስ በውሃ ላይ ሰፎ እንደነበረና በዚያን ጊዜ የነበረው የመንፈስ ቅዱስ ሥራ ደግሞ በኢዮብ ምዕራፍ 26 ቁጥር 13 እንዲህ ሲል ይገልጸዋል። በመንፈሱ ሰማያት ውበትን አገኙ በማለት ደግሞም መዝሙር በቅንፍ 104 ቁጥር 30 መንፈስህን ትልካለህ ይፈጠራሉ፣ የምድርንም ፊት ታድሳለህ በማለት መንፈስ ቅዱስ ሰማይና ምድር ከተፈጠሩ በኋላ ሰማይ የተባለው ጠፈር ከጠፈር በላይና በታች ያለው ውሃ በአንድ ላይ ሆኖ ብርሃንና ጨለማ ቀንና ሌሊት በማይታወቅበት እንዲሁም የብሱና ውሃው በአንድነት ድብልቅልቁን የወጣበትና ቅርጽ የለሽ በሆነበት ከጠፈር በላይና በታች ያለውን ውሃ ለያይቶ ጠፈሩ ሰማይ እስኪባል እና የብሱም ከባህሩ ተለይቶ እስክታደስና እስኪጠራ መንፈስ ቅዱስ በላዩ በረበበ ጊዜ ሁሉም ዛሬ እንደምናየው ሆኖ የታደሰ መሆኑን ከጥቅሱ እናስተውላለን። ሰማያት በመንፈስ ቅዱስ ውበትን አገኙ፣ የምድርንም ፊት ታድሳለህ በሚለው ቃል መንፈስ ቅዱስ ፈጣሪ አምላክ መሆኑን እንመለከታለን። በዘፍጥረት ምዕራፍ 1 ቁጥር 26 በሥላሴ ወይም በሦስትነቱ ሰውን በመልካችን እንደ ምሳሌያችን እንፍጠር በማለት ደግሞም በዘፍጥረት ምዕራፍ 2 ቁጥር 7 የሰውን የአፈጣጠር ዝርዝር ሁኔታ ሲያስረዳ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ የተባለው መንፈስ ቅዱስ በሥላሴ ወይም በሦስትነት ከአብና ከወልድ ጋር የፈጠረ መሆኑን ያሳየናል። በተጨማሪም ኢዮብ ምዕራፍ 33 ቁጥር 4 ቃሉ እንዲህ ይላል፣ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል አምላክ እስትንፋስ ሕይወትን ሰጠኝ ይላል። ይህም መንፈስ ቅዱስ ፈጣሪ አምላክ መሆኑን ቀደም ብለን ያነሳናቸውን የመንፈስ ቅዱስ እግዚአብሔርነት የሚያረጋግጥ ነው። መንፈስ ቅዱስ አንዳንድ ሰዎች እንደሚሉት የእግዚአብሔር የሥራ ኃይል ወይም እንደ እሳት ሙቀት የሆነ የእግዚአብሔር ኃይል አለመሆኑን መጽሐፍ ቅዱስ በብዙ መልክ ያረጋግጥልናል። በብሉይ ኪዳን መጻሕፍት የሥላሴ ሦስትነት በብዙ ቦታዎች የተጠቀሰ ቢሆንም የስሙና የአካሉ ምስጢር አልተገለጠላቸውም ነበር። ስለሆነም መንፈስ ቅዱስ የእግዚአብሔር መንፈስ በመባል ይጠራ እንደነበረ እንመለከታለን። ይህ የስም አጠራር እንጂ የእግዚአብሔር
የእግዚአብሔር የሥራ ኃይል አለመሆኑን ቀደም ሲል ከተመለከትናቸው ክፍሎች እናረጋግጣለን። ከሁሉም በላይ ከአብ ዘንድ የመጣው ወልድ አምላክ የሥላሴን በአካልና በስም ሦስትነት እንዲሁም ስለ አብና ስለ መንፈስ ቅዱስ ማንነት በስፋት ገለጸልን። ከዚህ ጥቂቱን ስንመለከት በዮሐንስ ወንጌል ምዕራፍ 14 ቁጥር 26 አብ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል በማለት መንፈስ ቅዱስ አካል ያለው በተውላጠ ስም እርሱ እየተባለ የሚጠራ መሆኑን፣ ይህም የእግዚአብሔር የሥራ ኃይል ሳይሆን አካል ወይም ፐርሰን ማሟላት የሚገባውን አሟልቶ ያለ መሆኑን፣ ለምሳሌ ዕውቀት፣ ስሜትና ፈቃድ ያለው መሆኑን በግልጽ አሳይቶናል። በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ዳሩ ግን እኔ ከአብ ዘንድ የሚልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ ነው በማለት የሚልክ አብ ሌላ አካል፣ ተልኮ የሚመጣ መንፈስ ቅዱስ ደግሞ ሌላ አካል መሆኑን እና ስሜት ያለው ይህም የሰውን ስሜትና ሁኔታ ተረድቶ የሚያጽናና አጽናኝ መሆኑን፣ ደግሞም በዮሐንስ ወንጌል ምዕራፍ 16 ከቁጥር 6 እስከ 15 እኔ እንዲሄድ ይሻላችኋል፣ እኔ ብሄድ ግን እርሱን እልክላችኋለሁ፣ እርሱ መጥቶ ስለ ኃጢአት፣ ስለ ፍርድ፣ ስለ ጽድቅ ዓለምን ይወቅሳል በማለት ስለ መንፈስ ቅዱስ እርሱ አካል ያለውና ሰዎች ያሉበትን ሁኔታ አውቆ የሚወቅሳቸው ስሜት ያለው መሆኑን አስረድቷል። በሌሎችም የመጽሐፍ ቅዱስ ክፍሎች ስናይ መንፈስ ቅዱስ ስሜት የሚሰማው መሆኑን በኤፌሶን ምዕራፍ 4 ቁጥር 30 ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ በማለት መንፈስ ቅዱስ የሚያዝንባቸውን ነጥቦችን በመዘርዘር መንፈስ ቅዱስ በሰው የኃጢአት ድርጊት የሚከፋ የሚያዝን ስሜት የሚሰማው መሆኑን ያስረዳናል። በያዕቆብ መልእክት ምዕራፍ 4 ቁጥር 5 ቃሉ እንደዚህ ይላል፣ ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅንዓት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጣቸዋል ይላል። በቅዱሳን ውስጥ ያደረው መንፈስ ቅዱስ አማኞች አቅም በማጣት በሚደክሙበት ጉዳዮች ስለ እነርሱ በቅንዓት እንደሚመኝላቸው በመልካም ምኞት እንደሚመኝላቸው ሲገልጽ ስሜት ያለው ስሜት የሚሰማው መሆኑን እንረዳለን። በትንቢተ ኢሳይያስ ምዕራፍ 63 ቁጥር 10 እነርሱ ግን አመፁ፣ ቅዱስ መንፈሱንም አስመረሩ፣ ስለዚህ ተመልሰው ጠላት ሆናቸው፣ እርሱ ተዋጋቸው በማለት ስሜትና ስሜታዊ ምላሽ ያለው መሆኑን ይገልጻል። ስለሆነም እግዚአብሔር መንፈስ ስሜት የሚሰማው አካል ያለው በመሆኑ ከመንፈስ ቅዱስ ጋር መስማማት፣ መታዘዝ ወደ መንፈሳዊ ብስለትና ከፍታ የሚያወጣ መሆኑን እንገነዘባለን። ለሥጋዊ ነገሮቻችን ቢሆን በምድሪቱ ስኬታማ ወደምንሆንበት አቅጣጫ ይመራናል፣ ያስከትለናል፣ ያደርሰናልም። ከመንፈስ ቅዱስ ጋር አለመስማማት ደግሞ ወደ ድካም እንደሚወስድ ያሳየናል። መንፈስ ቅዱስ ፈቃድ ያለው ስለመሆኑ ደግሞ ሐዋርያትና ሌሎቹ ጳውሎስ፣ ሲላስና ሉቃስ ልዩ ልዩ ጸጋ ያላቸው መንፈስ ቅዱስ የሚናገራቸው ሌሎችም አብረው በቡድን ለወንጌል አገልግሎት በወጡበት የሐዋርያት ሥራ ምዕራፍ 16 ቁጥር 7 እና 8 በኢስያ ቃሉን እንዳይሰብኩ መንፈስ ቅዱስ ከለከላቸው። በፍርግያና በገላትያ አገር አለፉ። ደግሞም ወደ ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስ መንፈስ አልፈቀደላቸው በማለት መንፈስ ቅዱስ ወቅትን፣ ጊዜን፣ ሁኔታንና ወቅታዊ ችግሮችን በመረዳት አገልግሎታቸውና አገልጋዮቹ በነገሮች በሁኔታዎች እንዳይደናቀፉ የሚከለክልና የሚፈቅድ የራሱ ፈቃድ ያለው አምላክ መሆኑን ከዚህ ካነበብነው ክፍል መረዳት እንችላለን። ይህ ዛሬም የመንፈስ ቅዱስን ምሪት በመስማት በጥንቃቄ መከታተል እጅግ አስፈላጊ መሆኑን ከሕይወታቸው የምንማርበት ይሆናል። መንፈስ ቅዱስ ዕውቀት ያለ አምላክ መሆኑን የሚያሳየን በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው በማለት መንፈስ ቅዱስ እንኳን የሰው ነገር ይቅርና የእግዚአብሔርን ጥልቅ ምስጢር እየመረመረ የሚገልጥ አዋቂ ዕውቀት ያለው መሆኑን ከዚህ ክፍል እንረዳለን። ስለሆነም መንፈስ ቅዱስ ስሜት፣ ፈቃድና
ጸጋና ዕውቀት ያለው አምላክ ነው። ዛሬም ለእኛ ያለን የእግዚአብሔር ሐሳብ ባይገባን ወይም ያልተረዳንበት ያላወቅንበት ጉዳዮችን እንዲገልጥልን በጸሎት ፈቃደኝነታችንን ብናሳይለት እርሱ ሁሉን አዋቂ ነውና ይገልጥልናል ያሳውቀናልም። ሮሜ ምዕራፍ 8 ቁጥር 26 እና 27 የሰውን ልብ የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃልና እንደ እግዚአብሔር ፈቃድ ለቅዱሳን ይማልዳል ሲል ይናገራል። በዚህም የሰውን ልብ የሚመረምረው የሰው መንፈስ የአእምሮ የልብ ሐሳብ ምን እንደሆነ መንፈስ ቅዱስ ያውቃልና ለሚለምኑት ጉዳይ በተሻለና የእግዚአብሔር ፈቃድ በሆነ ልመና ለቅዱሳን ይማልድላቸዋል በማለት መንፈስ ቅዱስ ዕውቀት መኖሩን ያሳየናል። ስለሆነም በጸሎታችን ጊዜ ልንል የሚገባን ሁለት ነገር እንመለከታለን። አንደኛ እግዚአብሔር መንፈስ አዋቂ በመሆኑ ምንጊዜም በጸሎታችን እኛ በፍጥረታችን ሰዎች ነን። አዳም በኃጢአት መውደቅ የእኛን የሰው ልጆች የእግዚአብሔርን ፈቃድ የመለየት ዕውቀታችንን ደካማ አድርጎታልና ልመናችን ይህና ይህንን ነው። ነገር ግን ፍላጎታችን ሊሟላ በሚችል መንገድ በእኛ ያደርከው መንፈስ ቅዱስ እንደ እግዚአብሔር ፈቃድ ለእኛ የሚበጅልንን ለአንተም ክብር ለእኛም ጥቅም የሚሆነውን አማልድልን ብለን እንድንጸልይ ደግሞም በአእምሮና በመንፈስ ማለትም በልሳን መጸለይ እንደሚገባን ከክፍሉ እንገነዘባለን። እንግዲህ እስካሁን በተመለከትነው መንፈስ ቅዱስ አምላክ መሆኑን ከአብና ከወልድ ጋር በመለኮት በባህሪ በክብር በስልጣንና በአኗኗር እኩል የሆነ እግዚአብሔር መሆኑን አይተናል። ከዚህ በሚቀጥለው በክፍል 2 የመንፈስ ቅዱስ ሥራ በብሉይ ኪዳንና በአዲስ ኪዳን እንዴት እንደነበረ የብሉይ ኪዳን የመንፈስ ቅዱስ ምሳሌዎችና የአዲስ ኪዳን አፈጻጸማቸው ደግሞም የመንፈስ ቅዱስ ጥምቀት፣ የመንፈስ ቅዱስ ሙላትና ሌሎችንም ጉዳዮች አያይዘን የምንመለከተው ይሆናል። ጌታ ሰላሙን ይስጠን።